እነሆ መቆያ በመቆያችን እናቆያችሁ። የጠፉት እስረኞች። ከ6 ዓመታት በፊት ለሳን ፍራንሲስኮ ፖሊስ አንድ አስገራሚ ደብዳቤ ደረሰው። የማይታመን ወይም አስገራሚ የሆነውን ያንን ደብዳቤ ፖሊስ ይፋ ለማድረግ አልደፈረም። ያንን መሰል ደብዳቤ የሳን ፍራንሲስኮ ቴሌቪዥን ስም ካልተጻፈበት አድራሻ ደረሰውና ከአንድ ዓመት በፊት በነበረው ጥር ወር ላይ ይፋ አደረገው። ደብዳቤው ከ56 ዓመታት በፊት ከአልካትራዝ ወህኒ ቤት ባመለጠው በዊሊያም አንጀሊን የተጻፈ መሆኑን ይጠቅሳል። በደብዳቤው ላይ እሱ ሞሪስና ወንድሙ ክላሬንስ ከወህኒ ቤት በሰላም ማምለጣቸውን፣ እሱ በሕይወት መኖሩን፣ ሞሪስና ክላሬንስ መሞታቸውን ይጠቅሳል። የደብዳቤው ጸሐፊ ከባለሥልጣኖች ጋር ለመደራደር እንደሚፈልግ፣ ከአንድ ዓመት በላይ እንደማይታሰርና የሕክምና ክትትል እንዲደረግለት የሚፈቀድለት ከሆነ ይህንንም በቴሌቪዥን የሚገልጹ ከሆነ እጁን እንደሚሰጥ ያሳስባል። የሳን ፍራንሲስኮ ፖሊስ ደብዳቤው እንደደረሰው ለኤፍቢአይ አሻራ ምርመራ ክፍል ላከው። ክፍሉም የሁሉንም ታሳሪዎች የእጁ ጽሑፎች ከማኅደር እያወጣ ምርመራውን ሲያካሂድ ቆይቶ ለመወሰን የማይቻል የሚል ምልክት አድርጎ መለሰው። ለመወሰን የማይቻል አለ እንጂ አይደለም አላለም። ከግማሽ ምዕተ ዓመታት በላይ የምርማሪዎች ፈተና ሆነው የቆዩት ዊሊያም፣ ሞሪስና ክላሬንስ ከግማሽ ምዕተ ዓመት በላይ የምርማሪዎች ፈተና ሆነው የቆዩት የሞሪስ፣ የዊሊያምና የክላሬንስ ጉዳይ አሁንም ፈተና ሆነ። አልካትራዝን ካከለ ልዩ የከፋ እስር ቤት ማምለጣቸው ሲገርም፣ ከዚህ በኋላ የት እንደገቡም ሳይታወቁ መኖራቸው እንቆቅልሽ ሆኖ ቆየ። አሁን ደግሞ የዊሊያም ደብዳቤን ምስጢር ለመፍታት አስቸገረ። እረ ለመሆኑ እነ ሞሪስና ዊሊያም እነማን ናቸው? አልካትራዝስ ምንድን ነው? አልካትራዝ ደሴት ከሳን ፍራንሲስኮ ከተማ በ2 ኪሎ ሜትር ርቀት ላይ የሚገኝ ደሴት ነው። ደሴቱ ለእስር ቤት ከመመረጡ በፊት ለወታደራዊ ሰፈር አገልግሏል። አልካትራዝን የከበበው ባህር ከ30 ደቂቃ በላይ በሕይወት ለመኖር የማይቻልበት ቀዝቃዛ በመሆኑና ዙሪያ ገባው ከመሬት የራቀ ደሴት ስለሆነ ጀልባ መጠቀም የግድ ነው። በ3 አቅጣጫ የባህሩ ዳርቻ ድንጋያማ በመሆኑ ከጀልባ ወደ ደሴቱ ለመድረስ በአንድ አቅጣጫ መጠቀም ያስፈልጋል። አልካትራዝ ደሴት እጅግ ላስቸገሩና አደገኛ ለተባሉ እስረኞች ወህኒ ቤት እንዲሆን በ1928 ዓ.ም ተመረጠ። ከዚያ ጀምሮ ለ38 ዓመታት የሚታወቀው የስቃይ እስር ቤት በመሆኑ ነው። ፍራንክሊ ሞሪስ የተወለደው ዋሽንግተን ሲሆን አልካትራዝ ወህኒ ቤት ሲገባ ዕድሜው 34 ዓመት ነበር። ሞሪስ ከአባትና ከእናቱ ተለይቶ ያደገው በማደጎ አሳዳጊዎች ነው። ደፋር፣ እጅግ ፈጣን፣ አእምሮ የሰላ መሆኑ ተነግሮለታል። በኋላ በተደረገለት የተለያዩ ምርመራዎችና ጥያቄዎች ሞሪስ ከአሜሪካ ሕዝብ 2% ብቻ የሚታደሉትን የልዩ አእምሮ ችሎታ ባለቤት መሆኑ ተረጋግጧል። ነገር ግን ያንን ልዩ ችሎታውን ወደ ጠቃሚ የፈጠራ ሥራ አላዋለውም። ረቂቅ ችሎታውን ለሌብነት፣ ለዘራፊነት፣ በኋላም እንኳን በውን በሕልም ይታሰባል ከማይባለው የአልካትራዝ እስር ቤት ለማምለጥ ተጠቅሞበታል። ሞሪስ በስርቆት ወንጀል ተሰማርቶ እችሎት የቀረበው ገና በ13 ዓመቱ ነበር። 20 ዓመት እስኪሞላው ባደንዛዥ ዕፅ አዘዋዋሪነት፣ በትጥቅ የተደገፈ ዘረፋ በማድረግ እየተከሰሰ የወጣትነት ዕድሜውን በእስር ቤት አሳልፏል። በቤት ሰርሳሪነትና በባንክ ዘረፋ፣ ሕገወጥ በረራ በማድረግ ወንጀሎች እየተፈረደበት የ20ዎቹን ዕድሜዎቹን
በፍሎሪዳ፣ በጆርጂያ ወህኒ ቤቶች ታስሯል። የእስር ጊዜውን ሲጨርስ እዚያው ለመደው ሥራው ይሰማራል። በባንክ ዘረፋ ተይዞ በሉዚያና እስር ቤት 10 ዓመታት ተፈርዶበት ከወህኒ ቤት አመለጠ። ግን ሌላ ባንክ ሲዘርፍ ተያዘና አደገኛ ተብሎ በጥር ወር 1952 ዓ.ም ወደ አልካትራዝ ወህኒ ቤት ተላከ። ኤዜድ 1441 የሚል የእስረኛ መለያ ቁጥር ተሰጥቶት በሕይወት አይወጣበትም ከሚባለው አልካትራዝ ወህኒ ቤት ገባ። ሁለተኛ፣ ዊሊያምና ክላሬንስ አንጀሊን። ዊሊያምና ክላሬንስ በአንድ ዓመት የሚበላለጡ ወንድማማቾች ናቸው። ሁለቱም ወደ አልካትራዝ ወህኒ ቤት ሲገቡ ዊሊያም የ32 ክላሬንስ የ31 ዓመት ወጣቶች ነበሩ። በግብርና የሚተዳደሩት ወላጆቻቸው መኖሪያቸውን በፍሎሪዳ ታባ ከተማ አካባቢ አድርገው በእርሻ ሥራ ላይ ሲሰማሩ ወንድማማቾቹም የእርሻ ሥራና ዋና ለመለማመድ ችለዋል። ወንድማማቾቹ በዚያን ጊዜ በሚችጋን ሐይቅ ሲዋኙ ከእነርሱ በቀር የሚታይ አልነበረም የሚባልላቸው የተደነቁ ዋናተኞች ናቸው ይሏቸዋል። ያለ ዋና ልብስ የውሃውን የመጨረሻ ክፍል በዓይናቸው ለማየት የሚችሉ ጠሊቅ ዋናተኞች የሚባልላቸው ነበሩ። ግን ይህንን ችሎታቸውን ለመልካም ነገር አላዋሉትም። ወንድማማቾቹም እንደ ሞሪስ ሁሉ ወደ ሌብነት ተግባር የተሰማሩት ገና በታዳጊነት ዕድሜያቸው ነበር። ክላሬንስ ገና በ14 ዓመቱ የአገልግሎት መስጫ ቢሮ ሰብሮ በመግባቱ ተይዟል። ወንድማማቾቹ መሰሎቻቸውን እያደራጁ ባንኮችን በመዝረፍ ገንዘብ ያላቸውን ሌሎች ተቋማት በመሰርሰር ፖሊስን ያስመረሩ ሌቦች ሆኑ። ባንክ በሚዘርፉበት ጊዜ የጦር መሳሪያ ይጠቀማሉ ብሎ ፖሊስ ቢከሳቸውም እነሱ ግን ካላንድ ጊዜ በስተቀር የጦር መሳሪያ አልተጠቀምንም ብለዋል። በመጨረሻ የኮሎምቢያን ባንክ የአላባማ ቅርንጫፍ ከጓደኞቻቸው ጋር በጦር መሳሪያ ታግዘው ሲዘርፉ ተያዙና የ15ና የ20 ዓመታት እስራት ተፈረደባቸው። ወንድማማቾቹ በየታሰሩበት እስር ቤት ሁሉ ተደጋጋሚ የማምለጥ ሙከራ በማድረግ ማስቸገራቸውን የፍሎሪዳ የሊቨንወርዝና የአትላንታ ወህኒ ቤቶች አስታወቁ። ስለዚህ ጥጋባቸውን ሊያበርድላቸው ይችላል፣ ለማምለጥም አይሞክሩትም ወደሚባልበት ወደ አልካትራዝ ወህኒ ቤት ተላኩ። ወንድማማቾቹ አልካትራዝ የደረሱበት ጊዜ በ3 ወራት ይለያያል። ዊሊያም ኤዜድ 1476፣ ክላሬንስ ኤዜድ 1485 የሚል የመለያ ቁጥር ተሰጥቷቸው የአልካትራዝ የተፈጥሮና የሰው ሰራሽ የጥበቃ ስቃይ ካለበት ወህኒ ቤት ገቡ። የአልካትራዝ እስረኞች መደበኛ ልብስ የሆነውን ሰማያዊ ሸሚዝና ግራጫ ሱሪ ተቀብለው የመታሰሪያ ክፍላቸውን ተረከቡ። Alcatraz is not like any other prison in the United States. Here, every inmate is confined alone to an individual cell. አልካትራዝ እንደሌላው የአሜሪካ እስር ቤት አይደለም። እዚህ እስረኛ ለብቻው ነው የሚታሰረው። እስረኞች የሚነገራቸውን ብቻ ያደርጋሉ እንጂ የሚፈልጉትን መናገር አይችሉም። ጋዜጣም ሆነ መጽሔት እንዲኖርህ አይፈቀድም። ስለ ውጭ ዓለም የሚኖርህ ዕውቀት እኛ የምንነግርህ ብቻ ነው። ከዛሬ ጀምሮ ያንተ ዓለም እዚህ ግንብ ውስጥ ብቻ ነው የሚሆነው። በቀን ጺምህን ትላጫለህ፣ በሳምንት 2 ጊዜ ገላህን ትታጠባለህ፣ በወር 1 ጊዜ ጸጉርህን ትቆረጣለህ። በአልካትራዝ ጥሩ ዜጋ እናፈራም፣ ግን ጥሩ እስረኞችን እናፈራለን። You can talk, you can work. Other institutions hand out work, but here it's a privilege that you have to earn. ሞሪስና ወንድማማቾቹ ከዚያ በፊት አይተዋወቁም። ሞሪስ በአልካትራዝ ቀድሞ የደረሰ ሲሆን ከሌላው የጋራ ጓደኛቸው አለን ዌስት ጋር ተዋውቆና ሁሉንም ታማኞቹ አድርጎ ከዚያ ወህኒ ቤት የሚወጡበትን መንገድ በጋራ እንዲፈልጉ አሳመናቸው። የማይታሰበውን እንዲያስቡ፣ የማይሞከረውን እንዲሞክሩ፣ የማይደፈረውን እንዲደፍሩ፣ የማይገፋውን እንዲገፉ፣ የማይሰበረውን እንዲሰብሩ አነሳሳቸው። ማነሳሳት ብቻ ሳይሆን የጋራ ጥቅማቸውን በትብብር ለማስፈጸም እንዲተማመኑ አደረጋቸው። በፍርሃትም ይሁን በጥቅም ተይዘው ምስጢራቸውን እንዳያባክኑ በእምነት ቃል ኪዳን አሰራቸው። ማንኛውም የሐሳብ አመንጪ የሚያምኑትና በፍላጎት የሚሰሩ ተከታዮች ካሉት አንዳችም ኃይል ሊመልሰው እንደማይችል
የሞሪስና የጓደኞቹ ሙከራና ውጤት አረጋግጧል። አይደፈርም የተባለውን አልካትራዝን ለመድፈር በቅተዋል። ለመሆኑ የአልካትራዝ ወህኒ ቤት ምንና እንዴት ነበር? የአልካትራዝ ወህኒ ቤት እየተገነባው ቀድሞ የአሜሪካ ወታደሮች ይጠቀሙበት በነበረው የሳን ፍራንሲስኮ የአልካትራዝ ደሴት ላይ ነው። በ1910ዎቹ መጀመሪያ በአሜሪካ የሌብነትና የዘረፋ የግድያም ወንጀል ከልክ በላይ ሆኖ አስቸግሮ ነበር። ወንጀለኞች ቢታሰሩም ሲወጡ አደገኛ ወንጀለኛ እየሆኑ ከእስር ቤትም እያመለጡ ስላስቸገሩ አልካትራዝ አደገኛ ለሚባሉት ወንጀለኞች ለጥብቅ ማሰሪያነት እንዲሆን ተመረጠ። በአልካትራዝ ወህኒ ቤት አዲስ ፍርደኛ አይታሰርም። በመላው የአሜሪካ ግዛቶች በተደጋጋሚ ወንጀል የተቀጡ ከእስር ቤት ለማምለጥ ተደጋጋሚ ሙከራ እያደረጉ ያስቸገሩ ወይም ያመለጡ አደገኛ ተብለው የተፈረጁ ፍርደኞች የሚታሰሩበት ነው። በ1926 አልካትራዝ ለጥብቅ ጥበቃ የሚመች ወህኒ ቤት ሆኖ እንዲገነባ ከ$1 ሚሊዮን በላይ ተመደበለት። በየጊዜውም አገልግሎቱን በማስፋት 4 ፋብሪካዎች፣ የስፖርት መዝናኛዎች ተዘጋጁለት። ለወህኒ ቤት አገልግሎት እንዲውል ሥራው እንደተጀመረ ያረጁ የግንባታም ይሁን ሌሎች ዕቃዎች ተወገዱ። ማንኛውም ቀዳዳ በኮንክሪት ተደፈነ። 269 የሚሆኑ ክፍሎች በብረትና በኮንክሪት እየተጨቀጨቁ ተሰሩ። 50 በ23 ሚሊ ሜትር ስፋት ያላትን በብረት ፍርግርግ የተዘጋች የአየር ማስገቢያ ብቻ ያለውን የመታሰሪያ ክፍል በርቀት የሚቆጣጠረው ዘበኛ ቅርቃር ያለበት ፍርግርግ መዝጊያ ተገጠመለት። ወደ እነዚህ ክፍሎች ለመድረስ ከውጪ ጀምሮ 12 የከበዱና የረዘሙ የብረት መዝጊያዎችን ማለፍ ያስፈልጋል። መታሰሪያ ክፍሎቹ በ4 ብሎክ ተመድበዋል። ብሎክ ዲ የሚባለው እስረኞች በዲስፕሊን ጥፋት ሲያጠፉ የሚቀጡበትና ስቃይ የሚቀበሉበት ነው። ሲሚንቶው ላይ ቀዝቃዛ ውሃ እየተደፋበት እስረኛው ምግብ በቀን 1 ጊዜ እየተሰጠው አንዳችም ጨርቅ ሳይለብስ ራቁቱን የሚቆይበት ክፍል ነው። ብሎክ ቢና ሲ መደበኛ የመታሰሪያ ቦታዎች ናቸው። ከእስረኛ ክፍሎቹ ተያይዞ የልብስ፣ የሳሙና፣ የጥርስ ሳሙናና የቤት ዕቃዎች፣ የወታደር ቁሳቁስ ማምረቻ ፋብሪካዎች ተሰርተዋል። በእነዚያ ፋብሪካዎች የተፈቀደላቸው እስረኞች እያመረቱ መጠነኛ ክፍያ ያገኛሉ። ገንዘቡ ግን በስማቸው ይቀመጣል እንጂ በእጃቸው አይሰጣቸውም። አልካትራዝ ወህኒ ቤት በሆነ በዓመቱ ከተለያዩ የአሜሪካ ግዛቶች ከባድ ተብለው የተፈረጁት ዘራፊዎች፣ ነፍሰ ገዳዮች፣ ግብረ ሶዶማውያንና እነዚህን የመሰሉ 242 ወንጀለኞችን ይጠብቅ ነበር። አልካትራዝ በ28 ዓመታት የወህኒ ቤት ታሪክ ውስጥ 1557 እስረኞችን አስተናግዷል። አልካትራዝ ወህኒ ቤት የመጥፎች መጥፎና ለመታረም ተስፋ የማይሰጥ ወህኒ ቤት እንዲሆን ስለተፈለገ እጅግ ጥብቅ በሆነ ጥበቃና አጠባበቅ የሚመራ እንዲሆንም ተወስኖለታል። አስተሳሰሩ እጅግ ጥብቅ ነው። እስረኞች ከሚሰሩበት ፋብሪካ ሲወጡ ብረት መያዝ አለመያዛቸው ጥብቅ ፍተሻ ይካሄድባቸዋል። በምግብ ወቅት የሚሰጣቸው ሹካ፣ ቢላና ማንኪያ በግንባር ማስረከብ አለባቸው። በኋላ ተፈቀደ እንጂ እስረኞች በምግብ አዳራሹም ሆነ በመዝናኛ ቦታዎች መነጋገር አጥብቆ የተከለከለ ነው። ለእስረኞች እንደ መዝናኛ የሚቆጠርላቸው ቅዳሜና እሁድ አስተዳደሩ የመረጣቸውን ፊልሞች ማየት ነው። በተወሰኑ ሰዓቶች በክፍላቸው ሬዲዮ መስማት፣ ሙዚቃ መጫወት፣ ስዕል መሳል ይፈቀድላቸዋል። ይህን ሁሉ የምነግራችሁ በኋላ ለማነሳላችሁ ድርጊት መነሻ ለመስጠት ነው። አልካትራዝ ይህንንም ያህል የተፈጥሮና የጥበቃ አስቸጋሪነት ቢኖረውም እስረኞች ለማምለጥ ሙከራ ማድረጋቸው አልቀረም። ግን ብዙ ጊዜ ሳይቀናቸው ቀረ። 36 እስረኞች 14 ጊዜ የማምለጥ ሙከራ አድርገው አልተሳካላቸውም። ለማምለጥ ሙከራ ካደረጉት ውስጥ 23ቱ ተይዘው ብሎክ ዲ ክፍል ተሰቃይተው እዚያው ቆይተዋል። 2ቱ ሐይቁ ላይ ደርሰው መሻገር አቅቷቸው ሰምጠዋል።
6ቱ በጠባቂዎች ተገድለዋል። 3ቱ የደረሱበት አይታወቅም። የመጀመሪያውን ሙከራ ያደረገው ቆሻሻዎቹን እንዲያቃጥል የታዘዘው ዮሴፍ ባወርስ ነው። ዮሴፍ ቆሻሻውን አጥሩ ጥግ እንዲያቃጥል ሲታዘዝ አጋጣሚውን ተጠቅሞ ግንቡን ተንጠላጥሎ ለማለፍ ሲሞክር ጥበቃው ገደለው። ከሁሉም የከፋ እልቂት የተመዘገበውና የአልካትራዝ ፊልሚያ ተብሎ የሚታወቀው የማምለጥ ሙከራ በ1930ዎቹ መጨረሻ የደረሰው ነው። 6 እስረኞች ተረኛውን የወህኒ ቤት ጠባቂ አፍነው የመታሰሪያ ክፍሎቹን ተቆጣጠሩና የጦር መሳሪያ ካለበት ክፍል ገቡ። የመዝጊያ ቁልፍ የያዘውን ጠባቂ ቁልፉን እንዲሰጣቸው አስገደዱት። ጠባቂው ግን ቁልፉን ወደ ውጭ ሲወረውረው እስረኞቹ ሁለቱን ጠባቂዎች ተኩሰው ገደሏቸው። ቅልጥ ያለ ተኩስ ተጀመረ። ግን የትም ማምለጥ አልቻሉም። የባህር ወለድ ወታደሮች ደርሰው አስቆሟቸው። ጠባቂዎቹንም የገደሉት 2 እስረኞች በሞት ሲቀጡ፣ ሌሎቹ አሰቃቂውን የብሎክ ዲ ቅጣት ተቀበሉ። እንግዲህ በተለያዩ ሙከራዎች ተደርገው ካልተሳካለት እስር ቤት ነው ሞሪስና 2 ወንድማማቾች ከእስር ለማምለጥ የሞከሩት። የአልካትራዝ ወህኒ ቤት ጠባቂዎች ሆነው የሚመደቡትም በጠንቃቃነታቸው፣ በብርቱነታቸው፣ እስረኞቹ እንደሚሉትም በጭካኔያቸው የታወቁ ናቸው። በፈረቃ የሚሰሩት እነዚያ ጠባቂዎች ከዋናው በር ጀምሮ ያሉትን በሮች በጥብቅ ይጠብቃሉ። በግንቡ ዙሪያ በማማ ላይ ሆነው 24 ሰዓታት ሙሉ እያለ ፋታ ይቆጣጠራሉ። ወደ መታሰሪያ ክፍሎቹ የሚያደርሰው መግቢያ በርም በወታደሮች ይጠበቃል። ወደ እስረኞቹ ክፍሎች የሚገቡት 2 በሮችም የሚከፈቱት ከበሩ ውጭ ባለው ጠባቂ በኤሌክትሪክ መክፈቻ ነው። እስረኞቹ የሚተኙት ራሳቸውን ወደ በሩ አድርገው ነው። ይህም በሩ ባለፍርግርግ ብረት በመሆኑ ጠባቂው በማንኛውም ሰዓት እስረኛውን እንዲመለከተው ያስችለዋል። ስድስት ጠባቂዎች በየተራ ሌሊቱን በሙሉ የእስረኞቹን ክፍሎች በኮሪደር ላይ እየተላለፉ ያለ ፋታ እየተንጎራደዱ ይቆጣጠራሉ። ስለዚህ ማንኛውም የእስረኛው እንቅስቃሴ በእይታቸው ስር ይሆናል። በተለይም እነ ሞሪስ የታሰሩበት ከብሎክ ቢና ሲ መካከል ያለው ኮሪደር ከፍተኛ ጥበቃ ይደረግለታል። በአራት አቅጣጫዎች በተሰሩ ማማዎች ላይ ሆነው ጠባቂዎች 24 ሰዓታት ሙሉ እየተፈራረቁ አይናቸውን ሳይነቅሉ ይጠብቃሉ። በአልካትራዝ ወህኒ ቤት እስረኞች የሚታሰሩት ለየብቻ ነው። በእያንዳንዱ ክፍል አልጋ፣ የእጅ መታጠቢያ ሳህን ከግንቡ ጋር ተያይዞ ተሰርቷል። ሌላው የግል ዕቃ በጠባቂዎች ታይቶ የሚፈቀድ ይሆናል። ብረትና ብረት ነክ ነገሮች ማስገባት ፈጽሞ አይፈቀድም። ጠባቂዎች በቀን 13 ጊዜ ያህል እስረኞቹን ይቆጥራሉ። እስረኞች ወደ ፋብሪካ ሥራ ሲሰማሩ እንዳያመልጡ በእያንዳንዶቹ ግንቦች ወታደሮች በተጠንቀቅ ይጠብቃሉ። በስፖርት ቦታዎችም ሆነ በእስር ቤቱ ዙሪያ በኮንክሪት የተጠናከረ ግንብ ከግንቡም በላይ በኤሌክትሪክ ፍርግርግ የሽቦ አጥር ታጥሯል። በጠቅላላ ቁመቱም ከ9 ሜትር በላይ ይሆናል። ይሁን እንጂ ይህን የመሰለ ጥበቃ ከሚደረግለትና ተፈጥሮ ጭምር ጥበቃውን ካጠናከሩለት የአልካትራዝ ወህኒ ቤት እስከ ዛሬ ድረስ ተአምር የተባለ ድርጊት ተፈጸመ። አፈጻጸሙ ሰኔ 2 ቀን 1954 ዓ.ም ንጋት ላይ የአልካትራዝ ደሴት በፊሽካና በሳይረን ድምፅ ተደበላለቀ። ጠባቂዎች የጦር መሳሪያቸውን ይዘው ተሯሯጡ። ፈጣን ጀልባዎች የደሴቷን ዙሪያ ገብ ባህር አሰሱ። የፖሊስ ሄሊኮፕተር የደሴቷን አየር እምቧለሌ እየዞረ ይፈትሻል። አልካትራዝ ተናጠች። ለዚያ ሁሉ ሁከት መነሻ የሆነው ከብሎክ ቢ የእስረኞች ክፍል ጠባቂው ያሰማው ያደጋ ፊሽካ ነው። ጠባቂው የዕለት ቁጥጥሩን በሚያደርግበት ሰዓት እነ ሞሪስ ክፍል ደረሰ። ሞሪስ ተኝቷል። ጠባቂዎቹ ሌሊት ጀምረው ሞሪስንና ወንድማማቾቹን በመኝታቸው ላይ ሆነው ሲያዩአቸው አንግተዋል። የዚያ ንጋት ተረኛ ጠባቂ ግን ሞሪስን እንዲነሳ ስለፈለገ ተነስ ብሎ አዘዘው። አልሰማውም። እንዲያውም አልተንቀሳቀሰለትም።
ጠባቂው ተናደደና ከክፍሉ ገብቶ ካንገቱ በላይ የሚታየውን እስረኛ አመናጭቆ ሊቀሰቅሰው ጎተተው። ግን እስረኛው አልነበረም። በምትኩ ለማስመሰል የተሰራው አርቲፊሻል ጭንቅላት ካልጋው ላይ ወድቆ በመሬት ላይ ተንከባለለ። ሞሪስ የለም። ደንግጦ ፊሽካውን አንጫረረው። ዊሊያምና ክሌራንስም በክፍላቸው አልተገኙም። አመልጠዋል። ጥበቃዎቹ ካዛዣቸው ጋር ተሰበሰቡ። ግቢውንም ውጪውንም አሰሱ። ሞሪስ፣ ዊሊያምስና ክላሬንስ ግን አልተገኙም። እጢግቡ ስምጥ ጠፉ። አየር ያምጥቃቸው ውሃ ያጥልቃቸው ሊታወቅ አልቻለም። በዚያን ጊዜ እስር ቤቱ አዛዥ ከነበረው አባቷ ጋር አልካትራዝ የነበረችው የ15 ዓመቷ ወጣት ያየችውንም ታስታውሳለች። The siren woke me up. I was late for school and my first thought obviously was that can't be an escape. ሳይረኑ እየጮኸ ነበር። የመጀመሪያ ግምቴ የእስረኞቹ የማምለጥ ሙከራ መስሎኝ ነበር። እናቴ ከላይኛው ፎቅ ላይ ሆና ቶሎ ልበሽ እስረኞቹ እያመለጡ ነው አለችኝ። በዚያ ጊዜ በአሜሪካ በጠቅላላ ከታሰሩ 25000 የፌደራል እስረኞች ውስጥ 250 የሚሆኑት የታሰሩት አልካትራዝ ነበር። በጣም አደገኛ የሆኑ አንዳንድ ጊዜም የአእምሮ ንኮች የሆኑ እስረኞች ነበሩበት። አስራ 17 ዓመት ሙሉ ምርመራ ተካሄደ። ነገር ግን እነ ሞሪስ እንዴት እንዳመለጡና ካመለጡስ በኋላ የት እንደደረሱ ፍንጭ ለማግኘት አልተቻለም። በባህሩ ሰምጠዋል እንዳይባል ሬሳቸው አልተገኘም። የአሜሪካን የምርመራ ቢሮ ራስ ምታት ለቀቁበት እንጂ መጨረሻውን ሊደርስበት አልቻለም። እነ ሞሪስ አንዳችም ነገር አያመልጠውም የሚባለው ኤፍቢአይም ሊያውቀው የማይችል ተግባር በሀገር አሜሪካ ሊፈጸም እንደሚችል አረጋግጠውለት ከ50 ዓመታት በላይ ቆዩ። የኤፍቢአይ የፖሊስና የማረሚያ ቤቱ ማስረጃዎች ይፋ ሆነው እንደሚያመለክቱት 3ቱ እስረኞች ያመለጡት እንዲህ ሆነው ነበር። በፍራንክ ሞሪስ ሐሳብ አመንጭነት ወንድማማቾቹ ዊሊያምስና ክላሬንስ አለን ዋስትን ጨምረው ለማምለጥ የሚያስችላቸውን ዘዴ መከሩ። ሞሪስ ከእጅ መታጠቢያው ስር ባለችው የነፋስ ማስገቢያ ጠባብ ፉካ የውሃና የፍሳሽ ማውረጃ ብረት ቱቦች ከጣራው ወደ ታች የተዘረጉ መሆናቸውን አየ። ስለዚህ እቅድ ነደፉ። ሁሉም በነፋስ ማስገቢያዋ በኩል ለሰው መሹለኪያ ያህል ቆፍረው ፍርግርጓን ብረት ነቅለው በቱቦዎቹ እየተረጋገጡ ወደ ጣራው ይወጣሉ። በጣራው አልፈው በአንደኛው ጫፍ ካለው ወደ ታች በሚወርዱት ቱቦዎች ወደ መሬት ይወርዳሉ። ረጅሙን ግንብ ተንጠልጥለው ያልፉና ወደ ባህሩ ሄደው በታንኳ ያመልጣሉ። ይህን እቅድ ተስማሙበት። ግን እንዴት ተግባራዊ ሊሆን ይችላል? ግድግዳው በምንና እንዴት ይቆፈራል? ጥበቃው እንዴት ይታለፋል? ጀልባው ከየት ይመጣል? የሚሉት ጥያቄዎች ተጋረጡባቸው። ምንጊዜም ቢሆን አስቸጋሪውና አደገኛው ሥራ እቅድ ማውጣት ሳይሆን ተግባራዊ ማድረጉ ነው። ቁፋሮውን ለማካሄድ ማንኪያና ሹካ ተጠቀሙ። ማንኪያና ሹካዎቹን ምግብ ሲበሉ እየሰረቁ ወይም አንድ የወሰዱ መስለው ሁለቱን እያነሱ ሰበሰቡ። ወደ ፋብሪካዎች ለሥራ ሲሄዱ ቡለኖችን፣ የኤሌክትሪክ ገመዶችን አጠራቀሙ። ቁፋሮአቸውን ከሌሊቱ 6 ሰዓት እስከ 12 ሰዓት መብራት የሚጠፋበትን ጊዜ እየጠበቁ መጎንፈር ጀመሩ። ሥራቸውን እንዲያቀላጥፍላቸውም ካጠራቀሙት ብረታ ብረትና የኤሌክትሪክ ገመድ መብሻ ወይም ድሪል አዘጋጁ። መብሻውን በሚጠቀሙበት ጊዜ ድምፅ እንዳይሰማ የሙዚቃ መጫወቻ ጊዜን ይጠቀማሉ። በዚያን ጊዜ ሞሪስ አኮርዲዮን ተጫዋች ስለሆነ ድምፁን ከፍ እያደረገ ይጫወታል። የቁፋሮውን ፍራሽ በውሃ እያቀለጡ በመታጠቢያው በውሃ ይለቁታል ወይም ቋጥረው በመከለያ ይከልሉታል። የሰረቋቸውን ብረቶችና ገመዶች በፍራሻቸው ስር ወይም ከግንቡ ጋር አያይዘው ባዘጋጁት መደበቂያ ይሸሽጋሉ። ሞሪስ በወህኒ ቤቱ ባለው ቤተ መጻሕፍት አባል ስለሆነም ከሚወስዳቸው መጽሔቶች እየቀደደ ለማሸጊያ ማቀጣጠያ ይጠቀምባቸዋል።
ጀልባ ለማግኘት የሚችሉበትን መንገድ አሰቡና ዝግጅታቸውን አጣደፉት። ወደ ፋብሪካዎቹ ሲሄዱ የተሰቀሉ የዝናብ ልብሶችን እየሰረቁ ሰበሰቡ። በአልካትራዝ የዝናብ ልብስ እንኳን በክረምት በበጋ የሚለበስበት ቦታ ነው። ስለዚህ 50 የሚሆኑ የዝናብ ጃኬቶችን ሰበሰቡ። የታዘዘ ሥራ እያስመሰሉም እዚያው ፋብሪካው ውስጥ እንደያግባባቸው ሰፏቸው። ከክፍላቸው ደብቀዋቸው ቆዩ። ሌላው ችግር ያን የመሰለ ጠንካራ ጥበቃ ማለፍ መቻል ነበር። 6ቱ ጠባቂዎች ሌሊቱን በሙሉ በመተላለፊያው ሳያቋርጡ ተራ በተራ እየተመላለሱ እስረኛው መኖሩን በተኛበት ያረጋግጣሉ። የተሸፈነ ቅርጽ ማድረግ ያስጠረጥራል። ስለዚህ ሰው ሰራሽ ጭንቅላት አዘጋጁ። ሰው ሰራሹን ጭንቅላት ለመስራት ሳሙና፣ የጥርስ ሳሙና፣ ፕላስቲክ ሰበሰቡ። ከእስረኞች የጸጉር ማስተካከያም ቦታ የሚያገኙትን ጸጉር የራሳቸውንም ጭምር እየሰበሰቡ ከሰው ሰራሹ የራስ ቅል ላይ አጣበቁት። ቅንድብና ጺምም ሰሩለት። ከአንገት በላይ የተሰራው ጭንቅላት ተስተካክሎ ከተተከለበት ጸጉር ጋር በትራሱ ላይ ተኝቶ ሲያዩ ጠባቂዎቹ ሊጠረጥሩ አልቻሉም። የማምለጫ ጊዜያቸው ከሌሊቱ 6 ሰዓት እስከ 11 ሰዓት ድረስ እንዲሆን አቅደዋል። ምክንያቱም በዚያ ሰዓት ለሁሉም ክፍል መብራት ይጠፋል፣ ቆጠራም የለም። አራቱ እስረኞች ለ6 ወራት ያህል የፈጀውን የቤት ሥራዎቻቸውን ሁሉ አጠናቀው ለጀልባ የሚጠቀሙባቸውን የዝናብ ልብሶችና የሰሩትን የዋና ልብስ ይዘው ከመታሰሪያ ክፍላቸው ወጡ። 3ቱ እስረኞች በሰዓታቸው ከየክፍላቸው ወጥተው በፍሳሽና ውሃ ማውረጃው ቱቦ እየተንጠላጠሉ ወደ ላይ ወጡ። በጣራው ላይ በኮንክሪት ሳይሆን በተከዳኝ ብረት የተዘጋ የነፋስ ማስገቢያ ቀዳዳ አለ። የመጀመሪያው እስረኛ ብረቱን ብድግ አድርጎ ሲጥለው ኃይለኛ ድምፅ አሰማ። ያንን ድምፅ ጠባቂው ሰምቶ የባውዛ መብራቱን ለቀቀው። ግን ምንም ነገር አለማየቱን በሰጠው ቃል ላይ አስፍሯል። ጠባቂው እነ ሞሪስን ያላያቸው እስረኞቹ ድምፁን ሲሰሙ መውጣታቸውን ስላቋረጡ ነበር። ጣራው ላይ ደረሱ። ከጣራው ጫፍ እስከ ጫፉ ድረስ ሄዱና ወደ ምድር በሚዘረጋው የፍሳሽ ቱቦ እየተንሸራተቱ ወደ መሬት ወረዱ። ይህንን ሁሉ ሲያደርጉ አልታዩም። የኤሌክትሪክ ማስተላለፊያውን ቆርጠው አጥሩን አለፉት። ማንም ሳይነቃባቸው ካለሞታቸው አትወጡበትም የተባሉበትን እስር ቤት አለፉት። አራተኛው ጓደኛቸው አለን ዌስት ግን አልተከተላቸውም። የቆፈረው ግንብ በቅጡ አላስተላለፍ ብሎት ሲታገል ሰዓት አለፈበት። እንደምንም ታግሎ ሲያልፍ ጓደኞቹ ብዙ ርቀት እንደሄዱ ገባው። ስለዚህ ወደ ጣራው ተንጠልጥሎ በወጣበት የውሃና የፍሳሽ መተላለፊያ ተመልሶ ክፍሉ ውስጥ ገብቶ ተኛ። በኋላ ሙከራው ተነቅቶበት ሲጠየቅ የሆነውን ሁሉ በግልጽ በመናገሩና ለኤፍቢአይ ምርመራ ተባባሪ በመሆኑ ተጨማሪ ቅጣት ሳያገኘው ቆየ። እነ ሞሪስ እንዴት እንዳመለጡና የተጠቀሙበትንም ዘዴ ለመረዳት እንደ ተአማኒ ማስረጃ ሆኖ የተቆጠረው የዚሁ የዌስት ቃል ነው። ለማምለጥ የተጠቀሙባቸው መሳሪያዎች እስካሁን በአልካትራዝ ሙዚየም ይታያሉ። ሞሪስና ወንድማማቾቹ ወደ ባህሩ ዳርቻ ከደረሱ በኋላ እየሰረቁ ሰብስበው የሰፏቸውን የዝናብ ጃኬቶች በጀልባ ቅርጽ አቀጣጥለው በትንፋሻቸው አየር መሙላት ጀመሩ። የሰረቁትን እንጨት መቅዘፊያ አድርገው ጨለማው ባህሩን እንዳጠቆረው ጠፉ። ከ50 ዓመታት በላይ የት እንደደረሱ ሳይታወቅ ቀረ። ኤፍቢአይ እና የሳን ፍራንሲስኮ ፖሊስ ሌሎችም የአሜሪካ የመረጃ ክፍሎች የነ ሞሪስ አጠፋፍና መኖር አለመኖርን እየመረመሩ ቆዩ። በመጨረሻ ኤፍቢአይ ሰጥመው ሞተዋል የሚል ግምት ሰጥቶ 17 ዓመታት የፈጀውን የምርመራ ፋይል ዘጋ። ኤፍቢአይ በተጓተተ የምርመራ ውጤቱ እነ ሞሪስ ሰጥመዋል የሚል ድምዳሜ ላይ ደርሶ ክትትሉን ቢዘጋም ግን ጉዳዩ በፍርድ አስፈጻሚዎቹ በኩል አልተዘጋም። አሁንም ተፈላጊ ወንጀለኞች በሚለው መዝገብ እንደተመዘገቡ ነው። በአሁኑ ወቅት ገጽታቸው ሊሆን ይችላል ተብሎ በተገመተው የዕድሜ ልካቸው
እየተሳለ ፎቶአቸው ይበተናል። ኤፍቢአይ በጊዜው የተመዘገቡ ሪፖርቶችን በትኩረት እንዳላያቸው የዚያን ጊዜዎቹ የምርመራ ሰነዶች ይፋ ከሆኑ በኋላ ተረጋግጧል። በጊዜው የቀረቡ ግን ትኩረት ሳይሰጣቸው የቀሩ የፖሊስና የመርማሪው መረጃዎች እነ ሞሪስ እንዳመለጡ የሚያረጋግጡ ሆነው ታይተዋል። ከአልካትራዝ ወህኒ ቤት ቅርብ በሆነው በኤንጅል ባህር መዳረሻ በዝናብ ልብስ የተሰራው ጀልባ ተገኝቶ እንደነበረ ሰነዶቹ አረጋግጠዋል። ከጀልባው የሶስት ሰዎች እግር ኮቲም በባህር ዳርቻው አሸዋው ላይ ታይቷል። እነ ሞሪስ ባመለጡ ማግስት አንድ ሰማያዊ ቼፍሮሌት መሰረቁንና ባለቤቱም ሶስት ሰዎች አስገድደው እንደወሰዱበት ማመልከቱን በፖሊስ መረጃ ላይ ሰፍሯል። እነዚህ መረጃዎች ተሰብስበው ሲተነተኑ ሞሪስና ወንድማማቾቹ በሕይወት ማምለጣቸውን አረጋጋጭ ሆነዋል። ብዙ ዓመታት ካለፈ በኋላ የነ ዊሊያም እህቶችና ወንድም ጥናት የሚያካሂዱ የፊልም አዘጋጆች፣ ተመራማሪዎችና ጋዜጠኞች ጠይቀዋቸው ነበረ። እህታቸው ለገና ባልታወቀ ስም እንኳን አደረሳችሁ የሚል ካርድ ይላክላቸው እንደነበረ ተናግራለች። በተለይ ለእናታቸው ያለማቋረጥ ጄሪ በሚል ስም የመልካም ገና መልካም ምኞት ከአበባ ጋር ይላክላት ነበረ ብላለች። አባታቸው በሞተ ጊዜም የመልክ ማስዋቢያ ያበዙ ሁለት የማይታወቁ ረጃጅም ሴቶች ቀብሩ ላይ ተገኝተው ወዲያው መሰወራቸውን በይፋ ተናግረዋል። እናታቸው ስትሞትም ሁለት ያልታወቁ ወንዶች መጥተው ሲያለቅሱ ማየታቸውን ጠቁመው ወንድሞቻቸው በሕይወት አሉ ብለው እንደሚያምኑ አስተያየታቸውን ሰጥተዋል። እንዲህም ሆኖ የነ ሞሪስ ነገር አፈር ከለበሰ በኋላ ነው አድራሻው ያልታወቀው ደብዳቤ ብቅ ያለው። የዊሊያም ደብዳቤ አብዛኛውን ዕድሜውን በሲያትል እንደኖረ በሰሜን ዳኮታ ለ8 ዓመት መኖሩን ይጠቅስና ደብዳቤውን በጻፈበት ወቅት በደቡብ ካሊፎርኒያ እንደሚኖር ጠቁሟል። አሁን 83 ዓመት ሆኖኛል፣ የካንሰርም ታማሚ ነኝ ይላል በዊሊያም ስም የተጻፈው ደብዳቤ። ደብዳቤው ከተጻፈበት ጊዜ ጀምሮ ባሉት 7 ዓመታት ፖሊስ የደረሰበት መረጃ የለም። በደብዳቤውም ላይ እንደተጠቀሰው መንግሥት በቴሌቪዥን ላይ ቃል አልገባለትም። ከዚያ ወዲህ ይኑርም አይኑርም አልተነገረም። ነገር ግን ምንም ሆነ ምን እነ ሞሪስ አልካትራዝ እስካለ ድረስ ስማቸው ሲነሳ ይኖራል። በእነሱ ምክንያትም አልካትራዝ ወህኒ ቤትን የተመለከቱ መጽሐፍት ተደርሰዋል፣ ፊልሞች ተሰርተዋል። መጨረሻው እነ ሞሪስ ካመለጡ በኋላ ለጥበቃ በሚያመች መልኩ አልካትራዝ ወህኒ ቤትን ለማደስ ታሰበ። ግን ወጪው ከፍተኛ ሆነ። በዚያም ላይ የነ ሞሪስ ማንም አይከጅለውም ከተባለው እስር ቤት ማምለጣቸው የአልካትራዝን ወህኒ ቤት አስፈላጊነት አስተማማኝ አላደረገውም። ስለዚህ እነ ሞሪስ ባመለጡ በዓመቱ አልካትራዝ የፌዴራሉ መንግሥት ወህኒ ቤት መሆኑ እንዲቋረጥ ተደረገ። ከዚያ ወዲህ አልካትራዝ በሳን ፍራንሲስኮ ከፍተኛ ቅርስነት ተመዝግቦ እና ተዘጋጅቶ ለጎብኚዎች ክፍት ሆኗል። እስረኞች ከሚሰቃዩበት ክፍሎች ጨምሮ እነ ሞሪስ ለማምለጥ የተጠቀሙባቸውን መሳሪያዎች ጭምርም ይጎበኛሉ። የአልካትራዝ ደሴት በአሁኑ ጊዜ የሳን ፍራንሲስኮ አይነተኛው የጎብኚዎች ቦታ በመሆኑ በዓመት 1.5 ሚሊዮን የሚሆኑ ቱሪስቶች ይጎበኙታል። አብራችሁን ስለቆያችሁ እናመሰግናለን።